አንደኛ ሳሙኤል ምዕራፍ 5 ላይ ሄደን አንድ ቃል እናነብና እንጸልያለን። ምዕራፍ 4 መጨረሻው ላይ ያለውን ቃል ማለት መጀመሪያ ጀምሬ ላንብብና አለፍ ብዬ እስራኤልም ከፍልስጤማውያን ጋር ሊዋጉ ወጡ። በአሜኔዘር አጠገብ ሰፈሩ። ፍልስጤማውያንም በኦፌቅ ሰፈሩ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። ጦርነት በተደረገበት ስፍራ ከእስራኤል 4,000 የሚያህሉ ሰዎችን ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄድ ከጠላቶቻችንም እጅ እንዲያድነን የእግዚአብሔርን ቃል ኪዳን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። ወደ ሴሎም ላኩ። በኪሩቤልም ላይ የሚቀመጠውን የሰራዊትን ጌታ የእግዚአብሔርን የቃል ኪዳን ታቦት ከዚያ መጡ። ከእግዚአብሔርም ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔርም ቃል ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ። ምድሪቱም አስተጋባች። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድር ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን! ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን! ከነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ መቅሰፍት የመቱ ናቸው። እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ መንደሩ ወደ ድንኳኑ ሸሸ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች። ሁለቱም የኤሊ ልጆች ኦፊኒና ፊንሐስም ሞቱ። በዚያን ቀንም እንዲህ የቢንያም ሰዎች ከፍልስጤም ከሰልፍ እየበረረ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበር ላይ ተቀምጦ ይጠባበቅ ነበር። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጫጫኸች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጫጫታ ምንድን ነው አለው። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበረ። ዓይኖቹም ማየት እስኪሳናቸው ድረስ ፈዘው ነበር። ሰውየውም ኤሊን ከሰልፍ የመጣሁ እኔ ነኝ፣ ዛሬም ከሰልፍ ኮበለልሁ አለ። እርሱም ልጄ ሆይ ነገሩሳ እንዴት ሆነ አለው። ወሬኛውም መልሶ እስራኤል ከፍልስጤማውያን ፊት ሸሹ፣ ደግሞም ከሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆች ሆፊኒና ፊንሐስ ሞተዋል። ስለ እግዚአብሔርም ታቦት በተናገረ ጊዜ ኤሊ በወንበሩ አጠገብ ካለው ከወንበሩ ወደቀ። እርሱም ሸምግሎ ደንግዞም ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበረ። እንጸልይ። በገናናው ዙፋን ላይ በጽድቅ ተሰይመህ ያለህ በሚታየውም በማይታየውም ሁሉ ላይ ባለሙሉ ስልጣን የሆንክ ልዑል እግዚአብሔር አምላካችን ሆይ ምስጋናና ክብር ለታላቁ ስምህ ይሆን። ዓለማትን በስልጣን የምትቆጣጠር በምርጫ ያልተሾምክ በምርጫ የማትሻር ያለህና የምትኖር የዘላለም ንጉሥ እግዚአብሔር ክብር ላንተ ይሆን። በዘላለም ፍቅር ወደህ በቸርነትም ስበህ ከጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት እግዚአብሔር ሆይ አምጥተህን ለአባትህ ካህናት ያደረከን የናዝሬቱ ኢየሱስ ስም ይባረክ። ስለዚህ የካህናት ጉባኤ ክብር ላንተ ይሆን። በዘላለም ፍቅር ወደህ እግዚአብሔር ሆይ አቤቱ በነገር ሁሉ ለክብር መገለጫ ያደረከን ዛሬ መዋል በሌለብን በዚህ ቦታ በምሕረትህ አዋልከን። ስምህ ይባረክ። በዚህ ሰዓት በቃል ላይ ንገስ። በምድሪቱ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ላይ ንገስ።
በምድሪቱ ስፋት ርዝመት ላይ አንተ ንገስ። ክፉ ነገር ሁሉ ከምድራችን ላይ የተጠረገ ይሆን። የጨለማው ገዢ መንፈስ በስም ስልጣን የወደቀ ይሆን። ዳጎን ወደቀ፣ ዳጎን ወደቀ። ለጊዜው የተሳካለት የመሰለው ዳጎን ወደቀ። የፍልስጤም መንፈስ ተመታ። በቃልህ እውነት ወደ ልባችን ድረስ። ንገስ፣ ውረስ። ክብር ላንተ ይሆን። እኔ ለምክንያት ነው እዚህ የቆምኩት። አንተ ተናገር። እኔ ኋላ ኋላ እከተልሃለሁ። አይኖቼን አብራ ከሕግ ታምራትን አሳየኝ። ስምህ ለዘላለም የተባረከ ይሆን። በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ተባረኩ። ሃሌሉያ፣ አሜን፣ ሃሌሉያ። ኤሊ በእስራኤል ላይ በእውነት በቤተ መቅደስ እግዚአብሔርን እያገለገለ ባለበት በዚያን ዘመን ምንም እንኳን እሱ ለዚያ ራሱን የሰጠ ቢሆንም የለየ ቢሆንም በልጆቹ ምክንያት ስብራት የደረሰበት በሚመራው ሕዝብ ምክንያት ደግሞ በእውነት ልቡ እያዘነ እየደከመ ያለ ባለበት ሰዓት የሰራዊት ጌታ እግዚአብሔር በዘመናት መካከል ሰው አያጣም። ስሙ ይባረክ። ለአጀንዳው ሰው አያጣም። ለዓላማው ሰው አያጣም። ለኪዳኑ ሰው አያጣም። ባለቀና በተቆረጠ ሕይወት ውስጥ ባለች በሐና ውስጥ እግዚአብሔር አጀንዳውን የሚያስፈጽም ብላቴና አመጣ። ባለቀ ሰዓት ለብዙዎች መተረቻ በሆነች ሴት፣ ዋጋ የሌላት ሴት፣ መካን ሴት፣ ማፍራት የማትችል ሴት፣ ታሪኳን ስለምታውቁት ነው። በዛች ሴት ውስጥ ዘላለማዊ አጀንዳው የሆነውን ሳሙኤልን አመጣው። ስሙ ይባረክ። ዛሬም ባለቀና በተቆረጠ ነገር ውስጥ እግዚአብሔር የራሱን አጀንዳ የሚያስፈጽምበትን እግዚአብሔር የከበደን ሰው ያገኛል። በየትኛውም ክፉ ዘመን እግዚአብሔር ሰው ያገኛል። በዘፍጥረት ምዕራፍ 6 ላይ እግዚአብሔር ዘንዶ በመፍጠሬ ተጸጸትኩ አላለም። በጣም ይደንቃል። በ5 ቀን እጹብ ድንቅ ስራዎቹ ላይ የልቡ ሐሳብ የሆነውን ሰውን አመጣ፣ አዳምን አመጣ። በፈጠረው ፍጥረት ሁሉ ላይ ሾመው፣ ግዛ አለው፣ አስተዳድር አለው። ነገር ግን አዳም በእባቡ አታላይ መልእክት ምክንያት በዚህ ዘመን እንደምናየው በእግዚአብሔር ስም የሚመጣ የእግዚአብሔርን ስም የሚጠራ እውነተኛ ተልኮት መልእክተኛ መስሎ የሚገለጥ እባብ ሴቲቱን አስቶ የእግዚአብሔርን ስም ጠርቶ ነው የመጣው። እንዲህ አላት፣ በውኑ ሰይጣን አለ እንዴ? አላለም። በውኑ እግዚአብሔር ብሎ ነው የመጣው። ምዕራፍ 3 ላይ አይደል መጣ። በውኑ ማን? እግዚአብሔር። እግዚአብሔርን ጠርተው የሚመጣ በዚህ በመጨረሻው ዘመን የተገለጠው የእባቡ አሰራር በእግዚአብሔር ስም ነው የሚመጣው። እያየን ነው። አያችሁ። ከዚያስ በውኑ እግዚአብሔር በኤደን ገነት ካለው ዛፍ ሁሉ እንዳትበሉ ብሎአልን ብሎ ሲላት፣ አይ አላለንም። አዙሮ ነው የጠየቃት፣ ጭንቅላቷን ለማዞር። በኤደን ገነት ካለው ዛፍ ሁሉ እንበላለን፣ ግን በመካከል ካለችው አንበላም ባለችው ሰዓት ለምን አላት። አይ ስም በበላችሁ ጊዜ ከሷ በበላችሁ ጊዜ ሞትን ትሞታላችሁ አላቸው። እሱ ግን ምን አለ? አትሞቱም፣ እንደውም እንደ እግዚአብሔር ትሆናላችሁ አለ። ይሁንና በዚህ ምክንያት ዘፍጥረት መጽሐፍ የውድቀትም የበረከትም ጅማሬ ነው። እንደመሆኑ መጠን አዳም በዚህ ምክንያት ወደቀ። ከዚህ ምክንያት ምዕራፍ 6 ላይ ሲመጣ እግዚአብሔር ሰውን በመፍጠሬ ተጸጸትኩ አለ። ተጸጸትኩ አለ። ስለዚህ ሰውን አጠፋለሁ፣ ምድርን ዓለምን አጠፋለሁ እያለ አይኖቹ ሲመለከት ሰው አገኘ። ማንን? ኖህን አገኘ። ክብር ለኢየሱስ ይሆን። ኖህን አገኘ። እግዚአብሔር ሰው ያገኛል። አዎ ከዘፍጥረት ምዕራፍ 12 በኋላ ደግሞ ማንን አገኘ? አብርሃምን አገኘ። ክብር ለኢየሱስ ይሆን። ሳሙኤል ማነው? ኤሊ የእግዚአብሔርን መቅደስ በሚመራበት ጊዜ በልጆቹ ምክንያት ስብራት ነበረው። የልብ ስብራት፣ የእስራኤል አለመታዘዝ እንዳለ ሆኖ፣ እንደ ፈቃዱ ያለመመራት እንዳለ ሆኖ በገዛ ልጆቹ ልቡ ያዝን ነበር። ግን በዛ ውስጥ ጌታ
ሳሙኤልን አመጣ። ክብር ለኢየሱስ ይሆን። መካን በሆነች ሴት ማኅፀን አድሮ ሃሌሉያ የተወለደ ከዳን እስከ ቤርሳቤ ቃሉ የሚሰማ ማን ተገኘ? ሳሙኤል። ሳሙኤል ምዕራፍ 2 ላይ ታውቁታላችሁ። ሳሙኤል ወደ መቅደስ መጣ። አንዳንድ ሰዎች ሊሳደቡ ሲፈልጉ ምን ይላሉ? የዚህ ቤተ ክርስቲያን ሽማግሌዎች እንደ ኤሊ አይናቸው ፈዞ ይላሉ። አልፈዘዘም፣ አይኑ ሰው ነውና አረጀ። ክብር ለኢየሱስ ይሆን። አዎ ሰው ነውና አረጀ። ባረጀ ጊዜ ግን መንደር ውስጥ ሆኖ የሆነ ወጥቶ የድር ዳኛ አልሆነም። በዚያው በመቅደሱ ውስጥ ጥጉን ይዞ የሚተካውን ካህን ጠበቀ። ክብር ለኢየሱስ ይሁን። የታቦቱን ስፍራ ለማለቆ ለሚመጣው ካህን እግዚአብሔር ለመረጠው ካህን ይሄ ነው የአንድ ካህን ትልቅነቱ፣ ሙሉነቱ፣ ፍጹምነቱ። ስሙ አይደለም፣ መለዮ አይደለም። ነቢይ ከሌ ሐዋርያ ከሌ ማንትስ እሱ አይደለም። ትውልድን መተካቱ ሃሌሉያ። በታቦቱ በመቅደሱ በተፈለገው ሰዓት መገኘቱ ትውልድ ማስቀጠል ነው የአንድ ካህን ትልቁ ሹመት። እናንተ የካህናት ጉባኤ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደተጻፈ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱም በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ። አሜን። እዚህ ካህን የሌለ ደባል የሆነ ሰው የለም። አዎ ከካህናት መካከል ተመርተው ቀሳውስት አሉን፣ ዲያቆናት አሉን፣ ሽማግሌዎች አሉን፣ መዘምራን አሉን። ክብር ለኢየሱስ ይሆን። አሉን በልዩ ልዩ የአገልግሎት ዘርፍ ውስጥ የተቀመጡ አሉን። የጸሎት መሪዎች አሉን። የወንጌል ስርጭት አገልጋዮች አሉን። ግን ሁላችንም እንደነን ካህናት ነን። ሁላችን ባለ ድርሻዎች ነን። በዚያ ሰዓት በጣም የሚደንቀው ነገር አቤት ጌታ ሳሙኤልን አመጣ እግዚአብሔር። ኤሊ አገልግሎቱን ሲጨርስ አይኑ ሲፈዝ ምንድን ነው ያደረገው? ሄዶ ከመቅደሱ ሳይወጣ በራሱ ቦታ ተቀመጠ። አሜን። እኔ ነኝ መሪ፣ እኔ ነኝ፣ ከኔ በስተቀር ማን ነው እዚህ ጋር የሚመጣ አላለም። ዋጋ የከፈልኩ እኔ ነኝ አላለም። አይኑ በፈዘዘ ሰዓት ምን አደረገ? በራሱ ቦታ ሄዶ ተቀምጦ የታቦቱን ስፍራ እግዚአብሔር ግንኙነቱ ከታቦቱ ስር ከተቀመጠው ሰው ጋር ነውና ንግግሩ፣ ስብሰባው፣ ውይይቱ፣ አጀንዳውን የሚያካፍለው በታቦቱ ስር ከተቀመጠው ካህን ጋር ነውና የታቦቱን ስፍራ ለቆ በራሱ ቦታ ኤሊ ተቀመጠ። ሲጠብቅ ሳሙኤል መጣ። ክብር ለኢየሱስ ይሁን። እግዚአብሔር መጣ። ምዕራፍ 3 ላይ ሳሙኤል ሳሙኤል ብሎ ሲጠራው እነሆኝ የጠራኸኝ አለና ወደ ማን ሄደ? ወደ ኤሊ ሄደ። አልጠራሁም፣ ሂድና ተኛ አለው። ሁለተኛም እግዚአብሔር መጣ። ግንኙነቱ በታቦቱ ስር ካለው ሰው ጋር ነውና ሃሌሉያ። መጣ እግዚአብሔር ሳሙኤል ሳሙኤል ብሎ ሲለው እንደገና እነሆኝ የጠራኸኝ ብሎ ሲለው እንዲህ አለ። ኤሊ አሁን በጠራህ ጊዜ አስተዋለ። ልምምዱ ነዋ፣ ያውቀዋላ የእግዚአብሔርን ድምፅ። እግዚአብሔር ከማን ጋር እንደሚነጋገር ያውቃላ። በቅድስና በጽድቅ እግዚአብሔርን በመፍራት በመለየት በታቦቱ ስር ካሉ ሰዎች ጋር ነዋ ግንኙነቱ። ብላቴናውን እግዚአብሔር እንደሚያነጋግረው ከልምምዱ አወቀ። ክብር ለኢየሱስ ይሆን። የሚተካ መንፈስ በእናንተና በእኔ ላይ ይፍሰስ። ትውልድን የሚተካ መንፈስ፣ ትውልድን የሚያስቀጥል ቅባት በእኛ ላይ ይፍሰስ። ገባውና አሁን ሲጠራህ አለው። አሁን ሲጠራህ ባሪያህ ይሰማልና እነሆኝ እነሆኝ ባሪያህ ይሰማልና ተናገር በለው አለው። እነሆኝ ማለት እኔ ባሪያህ እታዘዝሃለሁ። ቅዱስ ሆይ አንተ አምላክ ነህ፣ እኔ ለዚህ ከተመረጥኩ ክብር ይሁንልህ ማለት ነው። እነሆኝ ማለት እነሆኝ ሲለው እስራኤልን የሰማውን ሁሉ ጆሮውን ጭው የሚያደርግ ነገር በእስራኤል ላይ አደርጋለሁ አለው። ኤሊ እንዲህ አለው፣ እግዚአብሔር ምን አለህ? ከነገረህ አንዳች ነገር አትሰውርብኝ፣ ብትሰውርብኝ ብሎ ገዘተው።
ሳሙኤልም በሶስተኛው መጥቶ እግዚአብሔር ሲያናገረው ነገረው ለኤሊ። ግን ኤሊ አንድ ነገር ማድረግ ነበረበት በዛ ሰዓት። እግዚአብሔር ሲናገረን የሚያደነዝዝ መንፈስ በኃያሉ እግዚአብሔር ስምና ስልጣን ከላያችን ላይ የወደቀ ይሆን፣ ከላያችን ላይ የተነቀለ ይሆን። ንቃታችንን የሚይዝ፣ ትጋታችንን የሚይዝ፣ በጌታ ያለንን የጋለ ፍቅር የሚይዝ በኢየሱስ ስም ሸምቀቆው የተበጠሰ ይሆን፣ ማሰሪያው የተበጠሰ ይሆን። የኢትዮጵያን ቤተክርስቲያን አገልጋዮች ምእመናንን የያዘ ዘመንን መዋጀትን ከአእምሮአችን ከመንፈሳችን የወሰደ ባልባሌ ነገር ከምድራዊ ነገር ጋር ያገናኘ የዳጎን መንፈስ የተመታ ይሆን። በጣም ይደንቃል። ምን አለ ኤሊ? እግዚአብሔር አምላክ ነውና የወደደውን ያድርግ ብሎ ተኛ። ከዚህም የተነሳ ፍልስጤማውያን መጡ። ጦርነቱ ተጀመረ። ታቦቱን ያዙና ወደ ጦር ሜዳ ወጡ። አይደለም ወጡ። ግን ከታቦቱ ጋር ግንኙነት ነበራቸው የኤሊ ልጆች? አልነበራቸው። ሰራዊቱም ከታቦቱ ጋር የተቀደሰ ግንኙነት አልነበረውም። ታቦቱ እያለ በጣም ይደንቃል። ታቦቱ እያለ በጣም የሚገርመው ነገር ፍልስጤማውያን አሸነፉ። ታቦቱንም ማርከው ወሰዱት። ከወሰዱት በኋላ ቅድመ ልደተ ክርስቶስ 3000 ዓመት ዓለም ላይ ፍልስጤማውያን ያመልኩት የነበረ ዳጎን የተባለ ጣዖት ቤተ መቅደስ ውስጥ ወስደው አቆሙት። ማን አስቀመጡት? ማንን? ታቦቱን። ምን ማለታቸው እንደሆነ ታውቃላችሁ? ዳጎን ሆይ፣ ዳጎን ሆይ ክብር ይሁንልህ። ይሄው አንተ ረተህን እስራኤልን ድባቅ መተናት መጣን። ይሄው አምላካቸውን ታቦቱን ይሄው ይዘን መጣን አሉ። ወገኔ ዛሬ የምነግራችሁ በተለያዩ የአውሮፓ ሀገሮች የሰበኩትን ስብከት ነው። ኢትዮጵያ መጥቼ የተለያዩ አብያተ ክርስቲያናት ሰብኬያለሁ። ወገኔ ወሰዱና ፍልስጤማውያን በታቦቱ እግር ስር አስቀመጡት። ጎን ቆለፉና ሄዱ እየሸለሉ ክብር ለዳጎን እያሉ ሄዱ። አይገርምም? ከዛ በማግስቱ መጥተው ከፈት ሲያረጉ ዳጎን በአፍጢሙ ተደፍቷል። ክብር ለኢየሱስ ይሆን። ዳጎን በአፍጢሙ ተደፋ በል እስቲ እባክህ። ዳጎን ወደቀ በል። እነግርሃለሁ ሚስጥሩን። ዳጎን ወደቀ በል። አይገርምም? በቃ በአፍጢሙ ተደፍተው አገኙት። አሃ ልክ አይደለም ማለት ነው ያቆምነው። ስናቆመው ተሳስተን ነው ብለው ድጋፍ አድርገው በደንብ አሳምረው አስቀመጡና ሄዱ። በሶስተኛው ቀን ሲመጡ፣ በሁለተኛው ቀን ሲመጡ ዳጎን በአፍጢሙ ተደፍቶ ይኸው ጭንቅላቱ ሌላ ጋር። ክብር ለኢየሱስ ይሆን። ምድርና መላው ዓለም በእርሷም የሚኖሩ ሁሉ የእግዚአብሔር ናት። አሜን። ባይተዋር የማይሆን እንግዳ የማይሆን ጌታ በዳጎን ቤተ መቅደስ ገብቶ ብትንትኑን አወጣው። ክብር ለኢየሱስ ይሆን። ኢትዮጵያ ስሜ ዳጎን ወደቀ፣ ዳጎን ወደቀ። እግዚአብሔር እውነተኛው አምላክ ተገለጠ። እስቲ ቄስ ቁም ባክህ ቁም። እኔ የምመኝህልን ነገር ከዚህ በኋላ የሰራዊት ጌታ እግዚአብሔር ታይቶ በማይታወቅ ክብር ባንተ ላይ ይገለጥ። ነገስታት ይንቀጥቀጡ፣ ኃያላን ይንቀጥቀጡ፣ አጭበርባሪዎች ይንቀጥቀጡ፣ የዳጎን ካህናት ይንቀጥቀጡ። በምታልፍበት መንገድ መቃብር ይንቀጥቀጥ። ሁላችሁም ቁሙ እስቲ ልባርካችሁ። ራባጋ ሶፓ ቶራዲያ ሶፓሲያ የሰራዊት ጌታ እግዚአብሔር እጆቻችሁን ዘርጉ፣ ዘርጉ። እግዚአብሔር ከመታወቅ ያለፈ ነው። ወደፊት ስመጣ ዘምርላችኋለሁ። ዘምር ብሎኝ ዘምሬያለሁ። መዝሙር ሰጥቶኝ ይኸውላችሁ። እግዚአብሔር ከመታወቅ ያለፈ ነው። ከፊደል ብዛት ያለፈ ነው። ከየትኛውም ስነ መለኮት ትምህርት ያለፈ ነው። ከየትኛውም የሰንበት አምልኮ ያለፈ ነው። የተለየ ጸጋ በእናንተ ላይ ይፍሰስ። በምታልፉበት መንገድ፣ በምታልፉበት መንደር፣ በምትገኙበት ቦታ የዳጎን መሰዊያ ይፍረስ። የዳጎን መሰዊያ ይፍረስ፣ ይፍረስ። አዲስ ልምምድ ነው የምፈልገው እኔ። ይሄ ነው ናፍቆቴ፣
ይሄ ነው ናፍቆቴ፣ ይሄ ነው ናፍቆቴ። እናንተ ቅዱሳን ገና በገናውን ስትደረድሩ በዳዊት ላይ የነበረ መንፈስ በእናንተ ላይ ይሆን። በገናውን በሚደረድርበት ጊዜ ከሳኦል ቤተ መንግስት አጋንንት እየተጋጨ እርስ በርሱ እየተላተመ ይወጣ ነበር። አረ የሰንበት አዙሪት ከላያችን ላይ ይቀርደድ። አሰልቺ ህይወት የተወገደ ይሆን። ማራባቶራዲያሶ የሰማይ አምላክ እግዚአብሔር ከመታወቅ ያለፈ ነው። ከልምምድ ያለፈ ነው። ከልምምድ ያለፈ ነው። ባወቅነው መጠን አናወቅነውም። አየህ በልዩ ክብር በእናንተ ላይ ይገለጥ፣ በአንቺ ላይ ይገለጥ፣ በአንተ ላይ ይገለጥ፣ በእኔ ላይ ይገለጥ። አሮጌ ነገር ሰልችቶኛል። ማራባት ቶራዲያሶ አይገርምም? ማራባት ቶሳ ጌታ 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 ከመታወቅ ያለፈ ነው። ከልምምድ ያለፈ ነው። ከዝማሬ ያለፈ ነው። ከጸሎት ያለፈ ነው። ይኸውላችሁ እና የኔ ወገኖች እናንተ ካህናት ልንገራችሁ። ይኸውላችሁ ኢሳይያስ እስከ ምዕራፍ 5 የሰራዊት ጌታ እግዚአብሔር እንዲህ አለ እያለ ተነበየ። ምዕራፍ 6 ላይ ሲመጣ አይኑ ተከፈተ። እንዲህ አለ ንጉሥ ኦዚያን በሞተበት ምዕራፍ 6 ቁጥር 1 ጀምራችሁ ዓመት ንጉሡን የሰራዊት ጌታ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት። መላእክቱም ደግሞ ፊታቸውን ሸፍነው ሲያመልኩት አየሁ። ወዮልኝ! እኔ ከንፈሬ የረከሰብኝ ከንፈራቸው በረከሰባቸው ሕዝቦች መካከል ንጉሡን የሰራዊት ጌታ እግዚአብሔርን አይቻለሁና ወዮልኝ ሲል፣ ሃሌሉያ! እግዚአብሔር ትእዛዝ አወጣ። ካህናቱን ከመሠዊያው እሳት በጉጠት አምጥተው የኢሳይያስን አፍ ዳሰሱት። ከዚህ አፍህን ዳስሼዋለሁ፣ ቄስ አፍህን ዳስሼዋለሁ። እናንተ መዘምራን፣ እናንተ መወዳችሁ አካል ዘመዶቼ፣ እግዚአብሔር በመንፈሱ እሳት ይዳስሳል። 5 ዓመት ምዕራፍ 5 ድረስ 7 ዓመት እኮ የኦዚያንን መንግስት በአማካሪነት ሁሉ አገልግሏል። ግን ምዕራፍ 6 ላይ ሲመጣ እግዚአብሔር ልዩ ነው። አሜን። እግዚአብሔር ልዩ ነው። እግዚአብሔር ልዩ ነው። እግዚአብሔር ልዩ ነው። ከተጻፈው በላይ ነው። ከመረዳት በላይ ነው። ከመገለጥ በላይ ነው። ልዩ መንፈስ ይንካችሁ። የመለወጥ የመታደስ ጊዜ ይሆን። ማራባቶ ረዲያስ ይሄ ነው። እግዚአብሔር ሰልችቶታል። ማንን ልላክ ሲል ሰማ። ከዚያስ አፉ ከተዳሰሰ በኋላ እኔን ላከኝ። አሜን። ከእስራኤል መንደር ወጥቶ አስቡ እስከ ኢሳይያስ 53 ድረስ ሊመጣ ያለውን መሲህ እስኪ ተነብይ ድረስ እግዚአብሔር ከመገለጥ ወደ መገለጥ አመጣው። አላለፈም ወገኖቼ፣ ዘመዳ እድሜያችሁ አላለቀም። ውሸት ነው። አላለቀም። ውሸቱን ነው ሰይጣን የሚነግርሽ። ሙሴ የመጀመሪያውን አጀንዳ ምዕራፍ 4 ላይ በቁጥቋጦ መካከል በእሳት ተገልጦለት በሞት አዋጅ ውስጥ ተወልዶ፣ ሃሌሉያ! በሞት አዋጅ ውስጥ ተወልዶ፣ ሃሌሉያ! ምዕራፍ 4 ላይ እግዚአብሔርን በትር ይዞ ምዕራፍ 4 ላይ በንጉሱ ፊት ሲቆም ስንት ዓመቱ ነው? 80 ዓመቱ። አያችሁ? 80 ዓመቱ። አያችሁ? 80 ዓመቱ የመጀመሪያውን። ከዚያስ 40 ዓመት ደግሞ እስራኤልን መርቶ በ120 ዓመቱ የቀበረው እንኳን የለም። አሜን። እድሜ ያለቀ። ከዚህ በኋላ እንዴት በኢየሱስ ስም ወጋው። የተነቀለ ይሆን ወደ አዲስ ልምምድ የምንወጣበት ጊዜ። አዎ በግብፅ ቤተ መንግስት 40 ዓመት እንደገና 40 ዓመት በግ ጠበቀ። 40ውን ዓመት እንደገና ከዚያስ 120 ዓመት ማቶራዲያስ ገና ተጀመረ እንጂ ገና ሳምንት አይቸሻለሁ። ገና ተጀመረ እንጂ አሁን በቁጥቋጦ ፊት ለፊት ነው የተገለጥሽው። አሁን ወደ በትርሽን ይዘሽ በትርሽን ይዘሽ በፈርዖን ፊት ምን ትቆሚበት ነው? ይሄ
ይሄ ነው ይሄ ነው ይሄ ነው ጉዳዩ። አዎ ይሄ ነው ጉዳዩ። ይሄ ነው ጉዳዩ። ይሄ ነው ማራባቶ ረዲያስ ያዛት። ሃሌሉያ። ይሄ ነው ይሄ ነው ይሄ ነው። ገና 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 ዘምራለሁ፣ ገና እሰብካለሁ፣ ገና ይሄዳለሁ። አሜን። በትርህን አንሳ፣ እጅህን አንሳ። አዎ ተሰጥቶሃል በትር። በትሩ ማን እንደሆነ ታውቃለህ? ማርቲን ሉተር እንደሚለው አዲስ ኪዳን በብሉይ ኪዳን ውስጥ ተጠቅልሎ አለ። ሞግዚት ናት። የአዲስ ኪዳን ሞግዚት ማን ናት? ብሉይ ኪዳን። አዲስ ኪዳን በብሉይ ኪዳን ውስጥ ተጠቅልሏል። ያ በትር ማን እንደሆነ ታውቃለህ? ኢየሱስ። ኢየሱስ። በትርህን አንሳ፣ በትርህን አንሳ፣ በትርሽን አንሺ። መውረበዲያ ሳንቶስ። ሃሌሉያ ሃሌሉያ። የቤተ ክርስቲያንን ጸጋ የያዘ መንፈስ የተወጋ ይሆን። የቤተ ክርስቲያንን ጸጋ የያዘ መንፈስ የተወጋ ይሆን። የቤተ ክርስቲያንን ቅባት የያዘ መንፈስ የተመታ ይሆን። እንዳታልፍ መንገድህ ላይ በቆመው ላይ በትርህን አንሳ። ሃሌሉያ። ባህሩን ክፈለው፣ ያው ክፈለው። ማናለኛ አትበል። ይኸውልህ የሰማይ መላእክት እኮ አይደለም ምዕራፍ 14 ላይ በትርህን አንሳ ባለው ጊዜ የመጣው የምስራቅ ነፋስ ነው። አሜን። ስላንተ የሚታዘዝ አዎ የሰማይ መልአክ ሃሌሉያ ሳይሆን ነፋሱን አዘዘው፣ ነፋሱም ባህሩን ከፈለው። አሜን። ህዝቡ በደረቅ ምድር እንደሚሻገር ተሻገረ። አሜን። ተሻገረ። አሜን። ተሻገረ። የግብፅ ሰዎች ግን ሲሞክሩ ምን ሆኑ? ተዋጡ። የሚከተልህ ተዋጠ። ቤተ ክርስቲያን ለክፋት የሚከተልሽ በኢየሱስ ስም የሰጠመ ይሆን። በኢየሱስ ስም የሰጠመ ይሆን። አገልጋዮችን የሚከተል በኢየሱስ ስም የሰጠመ ይሆን። ራእይን የሚይዝ በኢየሱስ ስም የተመታ ይሆን። የምስራቅን ነፋስ ሌሊቱን ባህሩን ከፈለው። አሜን። ህዝቡን በደረቅ ምድር እንደሚሻገር ምን ሆነ? ተሻገረ። የግብፅ ሰዎች ግን ሲሞክሩ ምን ሆኑ? ይኸውልሽ የሚከተልሽ ሰጠመ። የሚከተልህ ሰጠመ። ምን ሊያደርግ ነው የሚከተልህ? ለዳግም ባርነት። ቅድም መዘምራን ሲዘምሩልን እንደነበረ ኪሳራ እያስነበበ ችግር እያስነበበ ችግር እያስነበበ መጣበት። ዛሬ ጌታ ይኸው ችግር እያስነበበ በናዝሬቱ በኢየሱስም አንቺ የኢየሱስ ነሽ። አሜን። በትርሽን አንሺ። የሚከተልሽ ሰጠመ። ቤተ ክርስቲያን አሁን ባለባት ሁኔታ እዚህ ቦታ ላይ የምድሪቱ በረከት ማናት? ቤተ ክርስቲያን። የአፍሪካ በረከት ማናት? ቤተ ክርስቲያን። የአውሮፓ በረከት ማናት? ቤተ ክርስቲያን። የአሜሪካ በረከት ማናት? አሜን። የሚከተላት ሰጠመ። ተቀመጡ፣ ተቀመጡ። እግዚአብሔር ይባርካቸው። መውረበዲያ ሳንቶስ ወሰዱና ምን አረጉት? ታቦቱን። ሃሌሉያ። ተባረክ። ሰጠመ። የሚከተልሽ እግዚአብሔር ስም የተባረከ ይሁን። አሜን አሜን። ጄኔቫን አንድ ብሎ ሮምን ይዘህ የተለያዩ አውሮፓ ሀገሮች ሰብኬያለሁ። ዳጎን ወደቀ በል እስቲ። አሜን። እውነተኛው አምላክ ተገለጠ። አሜን። ነገስታት ይንቀጠቀጣሉ፣ ኃያላን ይንቀጠቀጣሉ። ባንተ ውስጥ ያለው አምላክ ተገለጠ። የምድር ዳርቻ ፈጣሪ ተገለጠ። የክብር ንጉሥ ተገለጠ። ሃሌሉያ። ከዚያስ በጣም 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 የሚገርመው ነገር ደነገጡ። ወደቀ ዳጎን። መልሰው ሊያቆሙት እንዳይችሉ እጁ ሌላ ጋ፣ እግሩ ሌላ ጋ፣ ጭንቅላቱ ሌላ ጋ። ማን መጥተዋል? እውነተኛው አምላክ። አሜን። ቅድም ከመውረዴ በፊት ያነበብኩላችሁ ቃል ምንድን ነው የሚለው? እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። አሜን። እሰይ እሱ ይግዛን። ክብር ለሱ ይሆን።
እዚህ ያደረሰን ጌታ ስሙ ይባረክ። ከዚያ ምድራቸው በድባይ ተመታች። ምንድነው ሲሉ የእስራኤልን ታቦት። ስለዚህ ወደ ምን እናድርግ? ወደ ቦታው እንመልስ። ዳጎን ማለት ምን ማለት ነው ታውቃላችሁ? 3 መሰረታዊ ምስጢር ስም አለው። አንደኛ አሳ የሚያበላ አምላክ፣ አሳ የሚያበላ አምላክ ዳጎን። ሁለተኛው የስንዴ አምላክ፣ ስንዴ ዳቦ የሚያበላ። እንዲህ አይደል አሁን የወደቅ ነው? እንዲህ አይደል የሞት ነው? አዎ ስንዴ ትገዛለህ። 1 ኩንታል ጤፍ ይመጣልሃል። ባጃጅህ ወደ መኪና ተቀየረል፣ ወሰድኩት። በኢየሱስም የዳጎን መንፈስ የተመታ ይሆን፣ የተመታ ይሁን። አያችሁ፣ አሳ የሚያበላ አምላክ። ቅድመ ልደተ ክርስቶስ 3000 ዓመት ዓለም ላይ ፍልስጤማውያን የሚያመልኩት አሳ የሚያበላን አምላክ። ስግደት ይሁንልህ አሳ የምታበላን። ቀጥል እንደገና ስንዴ የሚያበላ አምላክ። 3ኛው ስም ደግሞ በጣም የሚገርማችሁ ነገር የማዕበል አምላክ። ይልኩታል፣ የሆነ መንደር ላይ ማዕበል ያስነሳል። አያችሁ፣ ምድራችንን የሚያበጣብጥ ማን ነው? ዳጎን። ዛሬ ግን አውጁ እስቲ፣ ዳጎን ወደቀ በሉ እስቲ። ዳጎን ወደቀ። ክብር ለእውነተኛው አምላክ ለእግዚአብሔር። ሃሌሉያ። አያችሁ፣ ከዚያ ኪሳራ ሲደርስባቸው ምድራቸው በባይ ስትመታ የእግዚአብሔርን ታቦት ወደ ስፍራው አመጡ። ዛሬ ግን የኛ የዳጎን ካህናት ዛሬ ምድራችንን እያወከ ያለ አያችሁ፣ ምልክታችን መስቀል፣ ልብሳችን ማህተም፣ መስቀል፣ ምን በቃ በእጃችን መጽሐፍ ግን ምናመልክ የሚያመልክ በምድራችን ላይ የዳጎን ካህናት ስንዴ ነው እየሰበኩ ያሉት። ትበላለህ፣ ትጠጣለህ፣ አሜሪካ ትሄዳለህ፣ ቪዛ ታገኛለህ፣ እንዲህ ትሆናለህ። የስንዴ አምላክ በናዝሬቱ በኢየሱስም አውጃለሁ፣ ዳጎን ወደቀ፣ ዳጎን ወደቀ። እግዚአብሔር ምን ብለዋል? እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች ለተጸለየበት ዘይት እግዚአብሔር ክብሩን አይሰጥም። እግዚአብሔር ለተጸለየበት ሃይላንድ ውሃ ክብሩን አይሰጥም። አሜን። ክብር ለስሙ ይሆን። በብሉይ ኪዳን ዛሬ በምድራችን ላይ ቤተ ክርስቲያንን ከክብር ወደ ውርደት ያመጧት ተጠርተው ሳይሆን እግዚአብሔር ልኳቸው ሳይሆን ራሳቸውን የላኩ በጓደኞቻቸው የላኩ በአንድ የሆነ ሰርክል ውስጥ የሆነ ቢዝነስ ለመክፈት ኢየሱስ በሚል ስም፣ መጽሐፍ ቅዱስ በሚል ስም፣ ቤተ ክርስቲያን በሚል ስም የሆነ ቢዝነስ ሴንተር ለመክፈት በኮሚቴ ተደራጅተው የተላኩ። በምን ታውቋቸዋላቸው? በፍሬያቸው። ያልተላኩና የተላኩ ተጠርተው የወጡትን ስንመለከት የእግዚአብሔር ስም የተባረከ ይሆን። ማቴዎስ 7 ቁጥር 18 በጣም የሚደንቀው ነገር በመጨረሻው ዘመን ስለሚገለጡ ሐሰተኛ አስተማሪዎችና መምህራን ነቢያት። በብሉይ ኪዳን ስንመለከት ተጠርተው ከወጡት መካከል ስለምታውቁት አላደክማችሁም፣ ኤልሳን እናገኘዋለን። አንደኛ ነገሥት ምዕራፍ 19 ከቁጥር 9 እስከ 21 ድረስ፣ ከቁጥር 19 እስከ 21 ድረስ። አንደኛ ነገሥት ምዕራፍ 19 ከቁጥር 19 እስከ 21 ድረስ። ማን? ኤልሳ። እንደው ብዙ ቦታ ሳልሄድ ከአብርሃም ጀምሮ አብርሃም ከከለዳውያን ኡር ተጠርቶ ሲወጣ በነበረበት ስፍራ የዳቦ ችግር ያልነበረበት፣ የሀብት ችግር የውራጅ ችግር ያልነበረበት፣ የአሮጌ ሳፋ ችግር ያልነበረበት የተባረከ ሰው ነበር። ግን ሰው ባጣ ጊዜ ሃሌሉያ እግዚአብሔር ድህረ ባቢሎን አብርሃምን ጠርቶ አወጣው። እዚህ አንደኛ ነገሥት ምዕራፍ 19 ላይ ደግሞ ኤልሳ እናገኘዋል። ባጭሩ ቀጭን ጌታ። እኔ በቃ ልብሱ ሁሉ ይታየኛል በአእምሮዬ ውስጥ።
ተፈሪ ሱሪ የምትባል ጠባቧ ሱሪ ሆና 10 ጥማድ በሬ በማሳ ውስጥ በቃ እንትን እያለ እሱ 11ኛውን ይዞ እያረሰ ያለ ከላይ የሆነው መጎናጸፊያ በኤልያስ አማካኝነት መጥቶ ሲወድቅበት አየህ ትላንትናውን ያርስበት የነበረውን በሬ ምን አድርጎ ይወጣ አርዶ በበሬው ዕቃ ጠብሶ ለሰራተኛ አብልቶ ትናንቱን ሰውቶ ወጣ። ክብር ለጌታ ይሁን። ወጣ ዳግም ተመልሶ ወደ እርሻው ወደ ስፍራው ላይመለስ ያለውን ሰውቶ ከላይ በወደቀበት መጎናጸፊያ ወጣ። ከዚህም የተነሳ ታሪኩን ስንመለከት ምዕራፍ 4 ላይ ስንመጣ እንቆቅልሽ መፍታት ይጀምራል። ያቺ ባሏ የሞተባት ቁጥር 1 ላይ ሄዳችሁ ስትመለከቱ ምዕራፍ 4 ቁጥር 1 ላይ ተቀብቶ እንደወጣ ኤልሳ አያችሁ። መጣችና እንዲህ አለችው፣ ባሌ ባሪያ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ባሌ ባሪያ ሞቷል፣ ልጆቼን ባለዕዳ ሊወስዳቸው መጥቷል አለችው። ምን አላት? በቤትሽ ምንድነው ያለው? አደርግልሽ ዘንድ የምትፈልጊው ምንድነው አላት። ለኔ ለባሪያ አለችው፣ ከዘይት ማሰሮ በቀር አንዳች የለኝም። ሂጂና በጣም የሚደንቅ ነገር ከጎረቤቶችሽ ባዶ ማሰሮ ተዋሺ፣ ከሜዳም ደግሞ ሰብስቢ፣ እንዳታሳንሺ። ለምን ቢባል ይዘሽ የመጣሽው ቼክ ነው። ዝርዝሩን አልነገራትም። ቃሉ እንደዛ ተብሎ ባይጻፍም አታሳንሺ አላት። ያያችሁ ከሜዳ ሙሉ ሰብስቢ። ድሮ ልጆች ሆነን ቤት ሲለቀቅ ሳንቃ ይሄ ጣውላ ችግር ስለሆነ በር ብቻ ነው ነቅለን የሚሄዱት አባቶቻችን። እንስራ፣ ማሰሮ፣ ዋዲያት፣ ጽዋ፣ ድስት ጥለው ነው የሚሄዱት። ለምን? በቀላሉ ስለሚገኝ እና ከሜዳ ሰበሰበች። ሰው ምን ብሎ የዛን ጊዜ ምን አንድ ነገር እንዳለ እርግጠኛ ነኝ። እቺ ሴት ከዕዳ የተነሳ ለቀቀች። በአሁኑ አማርኛ አበደች፣ ነካ አረጋት፣ ወፈፍ አረጋት። በእኛ ዘመን አማርኛ ሳይሉ አይቀሩም። ሰበሰበች። ከዚያ በኋላ ቤትሽን ዝጊና ካንቺና ከልጆችሽ በኋላ ዘግቶ የሚባርከሽ ጌታ መጣልሽ። እውነተኛውን አምላክ አምልኬ ዳጎን ወደቀ። ሃሌሉያ ክብር ለኢየሱስ ይሁን። አዎ ሰብስቤ አታሳንሺ አላት። ከዚያ ሰበሰበች። ዘግታ መገልበጥ ጀመረች መከራዋን። ዘይት መሰረ፣ መከራሽ ተገለበጠ። መከራህ ተገለበጠ። አንተ አምልከው እንጂ የኔ አምላክ የኔ ጌታ የልጅነቴ አምላክ ኑሮ ከጌታ ከኢየሱስ ጋር ብሎ ያዘመረኝ ተራራው ሸለቆ ወንዙ ብሎ ያዘመረኝ ጌታ ይሄው መከራዬን እየገለበጠ ይሄው ለምልም ያለሁ እልሃለሁ። ኤልሳ ለጸለየበት ላከናወነው እግዚአብሔር በሱ ተጠቅሞ ለሰራው ነገር ብር አልጠየቀም። የጸለይኩበትን አምጪ ያላለም። ሂጂና ዘይቱን ሽጭና አንቺን ለባለዕዳሽ ክፈይ፣ የተረፈውን አንቺና ልጆችሽ ተመገቡ። የረሃብ ዘመን ነበር። ሄደች፣ ዘይቱን ሸጠች። ሃሌሉያ። አያችሁ 2002 ላይ ወደ ጀርመንና ሆላንድ ሄድ ነበር ለአገልግሎትና በኢትዮጵያ አቆጣጠር ማለት ነውና ይሄን ክፍል ሳጠናው እንዴ ይሄ ሰውዬ እግዚአብሔርን የሚፈራ እንደሆነ አንተ ታውቃለህ ተብሎ የተነገረለት ኤልሳም ደግሞ በመንፈሱ ዲዘርን አድርጎ አውቆ መስክሮ እሺ በቤትሽ ምን አለ አለ። በብሉይ ኪዳን ዘመን አንድ ሰው የተበደረውን ገንዘብ መክፈል ካልቻለ በሕይወት ካለ ራሱ በባርነት በዛ ለተበደረው ገንዘብ እስኪያልቅ ድረስ ለባርነት ይሸጣል። እሱ ከሌለ ልጆቹ ይሄ ሰው ለምን ብዬ ጠየቁኝ። ከዛ በእውነት ጥያቄ ነበረኝ። እንዴት ልጆቹን በዕዳ አስይዞ ይሄዳል? ኤልሳ በመንፈስ ቅዱስ ምስክርነት ነው። እሺ በቤትሽ ምን አለ? ምን ላርግልሽ አላት። ለምን? እግዚአብሔር የሚፈራ ነው ባሏ። ዋልጌ አይደለም፣ ጫት ቃሚ አይደለም፣ ጠጪ አይደለም፣ አመንዛሪ አይደለም፣ የታመነ ሰው ነው። ስለዚህ እንዴት ያውቃላ? ኤልሳ ያውቃል። አያችሁ ጠየቅኩኝ። ምን እንደሆነ ታውቃላችሁ? ከዶች ወደ እንግሊዝኛ የተመለሰ የብሉይ ኪዳን ጥናት አገኘውና ይህ ሰው በኤልዛቤል ዘመነ መንግስት የዚህ ሴት ባል ነቢያትን ከኤልዛቤል ሰይፍ ለማዳን ወደ የጫካ ውስጥ እየወሰደ የበጫካ ገደል ውስጥ እየወሰደ ዋሻ ውስጥ እያስቀመጠ አንተ ጋር መጣና እባክህን እንደው ዳቦ መግዣ
አንተም ቄስ አንተም ጋር ይመጣል፣ አንቺም ጋር ይመጣል፣ እርሶም ጋር ይመጣል። ይበደራል። ሲበደር ከኤልዛቤል ሰይፍ የእግዚአብሔርን ነቢያት ለማስጣል ተበድሮ አብልቶ ብድሩን ሳይከፍል ነው የሞተው። ግን ምን ትቶ ነው የሞተው? እስቲ አጨብጭቡ። ጌታ ይባረክ። ሃሌሉያ አሜን። ሌባ የማይሰርቀው ቼክ፣ በሞት ቀን ህይወት የሚመነዘር ቼክ፣ እግዚአብሔርን መፍራት። ባለፈው ሳምንት 15 ቀን ነው መሰለኝ እንደተማር ነው በዚህ ቦታ እግዚአብሔርን መፍራት፣ እግዚአብሔርን መፈለግ፣ እግዚአብሔርን መስማት። የጌታ ስም የተባረከ ይሆን። አሜን። በጣም የሚደንቀው ነገር ወገኔ ሆይ ይህ ሰው ቢሞትም ምን ትቶ ነው የሄደው? ቼክ። ምን ተብሎ የተፈረመበት? እግዚአብሔርን መፍራት። አሜን። በዕዳ ልጆችህ አይሸጡም። ልጆችሽ በዕዳ አይሸጥም። እያለቀስክ አትሞትም። እባክህ እያለቀስሽ አትሞችም። የመጀመሪያው እግዚአብሔርን መፍራት ክርስቶስን መቀበል ነው። ጌታ አለሻ አለኛ ጌታ። እኔ አሁን በዚህ እንዳለው ብሄድ እኔ ጉዳይ አይደለም። ከዚህ የበሰበሰ ዓለም ምን ፈልጋለሁ? ምንም የሚቀርብኝ የለም። በበጎ ሰርግ ላይ ዝማሬ ይጠብቀኛል። ዝማሬ አምልኮ ይጠብቀሃል ወዳጄ። ክብር ለኢየሱስ ይሁን። ይቺ ሴት ይኸውላችሁ የዚህ ሴት ባል ምስጢሩ ያ ነው። ጌታ የተባረከ ይሁን። ስለዚህ ተጠርቶ የወጣ ሰው አንዳች ነገር አልጠየቀም። ሁለተኛ ምዕራፍ 5 ላይ ስትመጡ የሚገርም ነገር ነው። አንዲት ልጅ ታገኛላችሁ ከ12 ዓመት እስከ 18 ዓመት 16 ዓመት ቢሆናት ነው። በሁለተኛ ነገሥት ምዕራፍ 5 ላይ የሚገርም ነገር ነው። እሺ ምዕራፍ ሁለተኛ ነገሥት ምዕራፍ 5 ላይ ስንመጣ ኤልሳ የሶርያ ንጉሥ ንዕማን በአንዲት ብላቴና ምክንያት ወደ እስራኤል ምድር እንዲመጣ በሶርያ ታላቅ ለሀገሩ ደህንነት ትልቅ ስራ የሰራ የጦር ጀብዱ ነበረ። ትልቅ ጀግና ነበረ እና ስሙም ደግሞ ጽኑ ክቡር ኃያል የተባለ ሰው። የሚገርማችሁ ነገር ንዕማን በዛ ሀገር ደግሞ ከ12 ዓመት እስከ ምናልባት 14 ዓመት ቢሆናት ነው ከሶርያ አደጋ ጣዮች መጥተው ከእስራኤል መንደር የማረኳት አንዲት ብላቴና ነበረች። እዛ ቤት ሆና ቼክ ትመነዝራለች። ምን እያለች? ጌታዬ እኮ ወደ እስራኤል ምድር ቢሄድ ከለምጹ ይድን ነበር እያለች ትናገራለች። ትናገር ለመቤቷ ማርከው ነው የወሰዷት። እናት አባቷ መኖሯን እንኳን አያውቁም። እሷ ግን ቼክ ነበራት። ማን? እግዚአብሔር የሚባል ኢየሱስ ጌታ ነው። አንተ የትም ሁን የዓለም ካርታ ላይ በስደት ኑር፣ በአንተ ውስጥ የሚመነዘር ቼክ አለ። በእኔ ውስጥ የሚመነዘር ቼክ አለ። በአንቺ ውስጥ በእናንተ ውስጥ ትመነዝራለች። በኋላ እመቤቷ በጣም ደነቃትና አረቺ ከእስራኤል ተማርካ የመጣች ምርኮኛ ሁል ጊዜ እንዲህ ትላለች፣ ለምን ንጉሱ ለእስራኤል ንጉስ እንዲጽፍልህና እንደው እንድትፈወስ እንዲጸልይልህ ለምን አታደርግም አለችው። ከዛ ሄዶ ለሶርያ ንጉስ ነገረው ንዕማን። ከዛ እሺ ብሎ ጻፈለት ለእስራኤል ንጉስ። የእስራኤል ንጉስ ይህን ሰማና በጣም ደነገጠ። እንዴ ደግሞ እንደገና ሌላ ችግር ፈልጎ ይኸው እኔ አምላክ ነኝ እንዴ የምፈውሰው አለ። አይ ኤልሳ ሰማና ምን አለ መሰላችሁ? ላከው እኔ ጋር ይምጣ። አሜን። በቃ ቼክ አለ ባንተ ውስጥ የሚፈውስ ለምጽን የሚያነጻ። ክብር ለኢየሱስ ይሁን። ክብርን ሙሉ የሚያደርግ ኑሮ ከጌታ ከኢየሱስ ጋር እንደዘመርኩት ወርቅ አንጥፈው አልማዝ ደርበው ብርን ተንተርሰው ቢተኙትም የረፍት ጌታ ኢየሱስ ከሌለ የሰላም እንቅልፍ አለ ይላል የለም። ከዛ ላከው አለው። መጣ። ሂድና በዮርዳኖስ 7 ጊዜ ብቅ ጥልቅ በል አለው። ተናደደ ሰውየው። እኔ እንዲህ አባናና ፋርፋን የመሰሉ ትልልቅ ወንዞች አሉ እዛ ሄጄ አልቦጫረቅም እንዲህ አለ። መቼም ትልልቅ ሰዎች ጋር አንዳንድ አስተዋዮች አይጠፉም፣ አጃቢዎቹ። አረ እንዴ ንጉሥ ሆይ ነብዩ እኮ ያለህ ቀላል ነገር ነው፣ ለምን ብቅ ጥልቅ አትልም አለው። እሻለ ሄዶ ብቅ ጥልቅ ሲል ገላው እንደ ሕፃን ገላ ሆነ። ከዚያስ ወደ ዋናው ነጥቤ ስመጣ በጣም ከመደነቁ የተነሳ ማት ሀብት አመጣና ለኤልሳ ሲሰጠው ኖ አለ። እኔ አልቀበልም። አየህ አልቀበልም።
የፈወሰህ እግዚአብሔር ነው። እግዚአብሔርን አምልክ አለው። ጌታ የተባረከ ይሆን። ዳጎን ወደቀ በል እባክህ። አዎ ዘይት አያድንህም። የተጸለየበት ውሃ ምናምን ትሲያ ካኒቴራ እሱ አይደለም። ክብሩን ለሌላ ምስጋናውን ለተቀረጹ ምስሎች የማይሰጥ ጌታ ሃሌሉያ። ያንቺ ያንተ አምላክ የኔ አምላክ እርሱ በአንተ ታሪክ ላይ ይፈርምበታል። ያንተ ነገር የተጀመረው ያንቺ ነገር የተጀመረው በእግዚአብሔር ነው። ከዚያስ ደነቀውና አመጣና ሲለው አይ እኔ አልቀበልም አለ። አያችሁ ተጠርተው የወጡ ሰውተው የወጡ ነቢያት ገንዘብ አይቀበሉም፣ ጸጋ አይሸጡም፣ ቅባት አይሸጡም። ቤተ ክርስቲያን ዳጎን ወደቀ። ክብር ለኢየሱስ ይሁን። የኢትዮጵያን ምድር ስረግጥ ነው። እነዚህ ብላቴኖች ምስክሮች ናቸው። አውሮፓ ላይ ይህን ስብከት ሰብኬ ኢትዮጵያ ላይ ስደርስ ጀመረ ጌታ ማናወጥ። የዳጎንን ካህናት ማናወጥ ጀመረ። የዳጎንን መሰዊያ ማፍረስ ጀመረ ጌታ። ስሙ ለዘላለም የተባረከ ይሆን። አያቸው አልቀበልም አለው። እሺ አለ። እንግዲያውስ ከዚህ በኋላ ሄጄ በሀገሬ ለጣዖት ቤተ መቅደስ አልሰግድም፣ አላመልክም። ከእስራኤል ሀገር መቅደስ ምሰራበት እንደው 2 ጆንያ አፈር ይሰጠኛል። አያችሁ ከዛስ ውሰድ አለው። ንዕማን አፈር ይዞ ሄደ። ማንን ሊያመልክ? የዕብራውያንን አምላክ እግዚአብሔርን። አሜን። አጠገቡ ያለ ተለጣፊ ያልተላከ ከተላከው ጋራ ግን ጉድ ጉድ የሚል ያልተላከ መልእክተኛ ጊያስ ተናደደ። እንዴት ጅል ነው ይሄ! ይሄ ሁሉ መጎናጸፊያ፣ ይሄ ሁሉ ብር መጥቶለት ለምን አይቀበልም አለ። እኔማ አልተውም ሄጄ እቀበላለሁ አለ። አጭበርባሪ መንፈስ የተመታ ይሆን። ይኸውልህ ዳጎን ወደቀ። ኢትዮጵያ ላይ በክርስቶስ ቤተ ክርስቲያን ላይ የሰለጠኑ ዳጎኖች፣ የዳጎን ካህናት ጀምሯል። ጌታ ወደቁ። እግዚአብሔር ተገለጠ። ባንቺ ህይወት ታምር ይሰራል። ባንተ ህይወት ታምር ይሰራል። አያት ያቺ ብላቴና ምርኮኛ ናት እኮ ምርኮኛ ነች። እዚህ ግቢ ማትባል። ሃሌሉያ። አሁን እግዚአብሔር ኢትዮጵያ ላይ ባንቺ ይሰራል። ሊስትሮ ሁን፣ ዘበኛ ሁን፣ የቤት ሰራተኛ ሁን፣ ባንተ ውስጥ ያለው ጌታ ለምጽን ያነጻል፣ አበሳን ያስወግዳል፣ እንቆቅልሽን ይፈታል። የኢትዮጵያን ችግር ባንተ ውስጥ ያለው የናዝሬቱ ኢየሱስ ይፈታዋል። የአፍሪካ ችግር ባንተ ነው የሚፈታው፣ ባንቺ ነው የሚፈታው። ቃል መጥቶልሻል። ዳጎን ወደቀ። ቄስ በማታቀው ክብር ባንተ ላይ ተገልጦ የዳጎንን መሰዊያ አፈረሰው። የዳጎን ካህናት ተንቀጠቀጡ። ብቸኝነት እንዳይሰማሽ ሃሌሉያ። እግዚአብሔር በሰጠሽ ነገር ላይ ተለቀሽ ውጪ። ብላቴናይቱን አየሻት አይደለም? አንቺማ የዳንሽ ነሽ በክርስቶስ መውን። ተማርካ የመጣች ግን ተናገረች። በሷ ተጠቅሞ በሶሪያ ምድር እግዚአብሔር ነገሰ። ኤልሳ ግን አልቀበልም አለ። ከዛ ሄደ። ኃጢአት ውሸታም ነው የሚያደርገው። መቼም ውሸታም በጣም ይገርማል። አይ ጉድ! ቶምቦላ ቁረጥ ይልሃል፣ ታገኛለህ ይልሃል። ምን ትሴ ይልሃል። አይ ጌታ ክብር ለኢየሱስ ይሁን። አይገርምም? ሄደ እንዳለው አጭበረበረ። ምን ነው አለው ሲለው ጌታዬ እኮ እርሶ ከወጡ በኋላ ከነቢያት ሀገር ከሶሪያ ከተራራማው የነቢያት መንደር እንግዶች መጡበት እና ይሄን ያህል ልብስ ይሄን ያህል ገንዘብ እሺ ያለና ሰጠው። በናዝሬቱ በኢየሱስ ስም። ሰይጣን ውሸታም አይደለም ያደርገው? ውሸታም ኃጢአት ውሸታም ነው የሚያደርገው፣ ውሸታም። ስለዚህ ምን አለ? ከተራራማው ሀገር እንግዶች መጥተውበታልና እባክህ 2 መለወጫ ልብስ ምንትሴ ነው አለው። ውሰድ ደግመህ ቤት ይዞ ሲገባ በመንፈስ ቅዱስ ራዳር ጊያዝ የት ጋር እንዳለ የት ጋር ደርሶ እንደመጣ ይሄ ተጠርቶ የወጣ ሰውተው የወጣ ታላቅ የእግዚአብሔር ሰው ይከታተለው ነበር። የት ነበርክ ሲለው አይ እዚሁ ነኝ አለ። የትም አልሄድኩም።
ሌላ ቀርቶ አለው አሁን ሴቶች ባሪያዎችና ወንዶች ባሪያዎች እንትን ለማለት የወይን ስፍራ እቅዱን ሁሉ በውስጡ ያለውን ያነባው ነበር። ኤልሳ ሰውቶ የወጣ ዛሬ የኢትዮጵያን ቤተክርስቲያን እያወኩ ያሉ እየበጠበጡ ያሉ ተጠርተው ያልወጡ ጊያዞች የዳጎን ካህናት ናቸው። ስንዴ ነው የሚሰብኩት። ቤተክርስቲያን ምድር እንድትሸት የሚያደርጉ ክብር ለሱ ይሆን። አጭበረበረና ይዞ ሲገባ የንዕማን ለምጽ ባንተና በዘር ላይ 2 እጥፍ ይሆነ። በቃ በለምጽ ተመቶ የሰበሰበውን ሳይበላ ቀረ። ቤተ ክርስቲያን ልንገርሽ ዳጎን ተመታ። ኢትዮጵያ ስምሽ ልንገርሽ ዳጎን ወደቀ። እውነተኛው አምላክ ተገለጠ። ክብሩን ለሌላ ምስጋናውን ለተቀረጹ ምስሎች የማይሰጥ ጌታ ተገለጠ። የዳጎን መንፈስ የተመታ ይሆን። ምድሬን የበጠበጠ ወንጌልን የቀየጠ ከአጋንንት ጋር ያያያዘ ዘራፊ ሌባ መንፈስ ብዙዎች ወደ ክርስቶስ ወንጌል እንዳይመጡ የዘራፊ አጭበርባሪ መንፈስ በኢየሱስ ስም የተመታ ይሆን። ኃይሉ የቀለጠ ይሆን። መኖሪያችን የዘላለም አምላክ ነው። የተዘጋጀልን ሰማያዊ መንግስት ነው። በምድርም ደግሞ ስብከታችን ጳውሎስ እንዲህ አለ፣ አይሁድ ምልክትን ይሻሉ፣ ግሪኮችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሃሌሉያ። ቄስ ልኬልሃለሁ የታሰረበትን የቁም እስር ቤት ምን አለ? ያለፈውን እየረሳሁ ወደፊት እዘረጋለሁ። አሜን። አሁን እያገለገልኩ ያለው ቦታ አያችሁ። ያለፈውን እየረሳ ወደፊት እዘረጋለሁ። እኔ ምንም እንዳላደረኩ እቆጥራለሁ። ቢሆንልኝ ባጃጄን ቢቀይርልኝ አይደለም። ባጃጅ እንኳ በዛ ዘመን የለችም። መርከቤን ቢቀይርልኝ አላለም። ቢሆንልኝ በሞቱ ልመስለው እወዳለሁ አለ። እንዳለውም ዛሬ ትሪፖንቴና ላይ ብትመጡ ቫቲካን ውስጥ ትሪፖንቴና በተባለች ቦታ ላይ 3 ጊዜ ነው አንገቱን በሰይፍ የቆረጡት። እዛ ከመወሰዱ በፊት የቁም እስር ቤት ታስሮ ነበር። መቀመጥ አይችልም፣ መተኛት አይችልም። ወስደው ትሪፖንቴና የተባለችው ለምንድን ነው? 3 ምንጮች ማለት ነው። በጣሊያንኛ 3 ምንጭ ፈለቀ ይላሉ። ጭንቅላቱን አስቀምጠው በሺህ የሚቆጠር 2000 3000 ቱሪስት ነው የሚጎበኘው በየቀኑ ያን ቦታ የጳውሎስን ጭንቅላት ለማየት። ጴጥሮስ ደግሞ እንደ ጌታ ያትስቀሉኝ አለ። ተዘቅዝቆ የተሰቀለበት ሴንት ፒተርስ እዛ አያችሁ። እነሱ በከፈሉት ዋጋ ላይ ነው ዛሬ ቁማርተኞች ቪዛ ይመታልሃል፣ የተጸለየበት ውሃ ግዛ፣ ቲሸርት ግዛ። እጣን ነው የቀራቸው። እጣንም ሳይሸጡ አይቀሩም። ምን ያላቀም አላየሁም እንጂ የዳጎን ካህናት የማይሰሩት የለም። ወገኔ አንተ ዋጋ የተከፈለልህ። ሃሌሉያ ሃሌሉያ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህም ሁሉ ምን ይደረግላችኋል? ይጨመርላችኋል። አንተ የእሱን ሐሳብ እንድታገለግል የተጠራህ የተለየህ ቅዱስ ካህን ነህ አንተ። ይሄ የካህናት ጉባኤ ነው። በርቱ። ዳጎን ወደቀ። እውነተኛው አምላክ ተገለጠ። ቤቱ ላይ እሱ ይነግሳል። ኢትዮጵያ ላይ እሱ ይነግሳል። አፍሪካ ላይ አብ ወልድ መንፈስ ቅዱስ ይነግሳል። አያችሁ። ስለዚህ አመጡና መለሱት እነሱ። የኛዎቹ ግን ዳጎንን አመጡና መድረክ ላይ አስቀምጠው ስንዴ ትበላለህ ይለናል። እዚህ ቁጭ ብሎ ሰልባጅ ይቀየርልሃል ይለናል። አጭበርባሪ መንፈስ ተመታ። ክብር ለጌታ ይሁን። አሜን ሃሌሉያ። ጌታ የተባረከ ይሁን። ስለዚህ ዳጎን ወደቀ። የጌታ ስም የተባረከ ይሁን። እግዚአብሔር ሁሉን ቻዩ አምላክ ተገለጠ። ባንቺ ውስጥ ይሄ ነው እንደ እግዚአብሔር የሚባል ጸጋ ይገለጣል። እቺ ትናንት ምናቃት አይደለች እንዴ? አዎ። እንዴት ሆነች? በቃ ጌታ ነካት። በልዩ ክብር ባንተ ላይ ይገለጣል፣ ባንቺ ላይ ይገለጣል። ከተለመደ ነገር እግዚአብሔር ያወጣሻል። ክብር ለኢየሱስ ይሁን። ሃሌሉያ። ኤርምያስ ምዕራፍ 5 ቁጥር 33 እስከ 31
በጣም የሚደንቅ ነገር ነው። ኤርምያስ ምዕራፍ 5 ከቁጥር 30 እስከ 31 እንዲህ ይላል፣ ነቢያት በሐሰት ትንቢትን ይናገራሉ፣ ካህናትም በእነሱ እጅ በታች ይገዛሉ። አየሁት በዘመኔ። ካህናት ማለት እነዚህ መሪዎች በእውነት በክህነቱ ቦታ ላይ እግዚአብሔርና ሕዝቡን ወክለው የሚቆሙ የተለዩ እግዚአብሔር ላይ ልዩ ነገር የሾማቸው መሪዎች፣ አስተዳዳሪዎች በማን እጅ ስር ይገዛሉ? በእነዚህ አጭበርባሪ ነቢያት እጅ ስር ይገዛሉ። አንተ በቃ አካውንት ነበር ይሄውና ኤላ አብያተ ክርስቲያናትን ውስጥ አስገባለሁ፣ ትገባለህ፣ በቃ ትቀጥላለህ። በቃ ይሄ ዘመን ነው። ይሄ ዘመን ምንድነው የሚለው? ነቢያት በሐሰት ትንቢትን ይናገራሉ፣ ካህናትም ከነሱ እጅ በታች ይገዛሉ። ሕዝቤም ደግሞ ምን ይፈልጋል? እንዲህ አይነቱን ይወዳል። በፍጻሜ ቁጥር 31 ልብ የሚሰብር ነው። ምን ታረጋላችሁ? አይገርምም? ግን እግዚአብሔር ምን ብሏል? ቅድም መጀመሪያ እኔ ማን ነኝ? እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። ክብር ለኢየሱስ ይሁን። አሜን። እስቲ ዳጎን ወደቀ በሉ። እውነተኛው አምላክ ተገለጠ በሉ። እናንተ ባታዩትም ይንቀጠቀጣል መንፈሱ። በአዲስ አበባ ስፋትና ርዝመት፣ በኢትዮጵያ ስፋትና ርዝመት ከዚህ በሚወጣው ቃል ይንቀጠቀጣል። ክብር ለኢየሱስ ይሁን። አሜን። ተባረኩ።